ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ተከታዮቻችን እንደምን አላችሁ እንደምን ቆያችሁ? ስሜ ዘመዴ ለገሰ ይባላል። በሰሜን ምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት የታክስ ከፋዮች ትምህርት ባለሙያ ነኝ። ቻናሉን ሰብስክራይብ እና ላይክ እንድታደርጉ ከወዲሁ ጋበዝኩኝ። ዛሬ በሌላ ርዕሰ ጉዳይ በጋራ ቆይታ የምናደርገው ይሆናል። ቆይታችሁን ከኔ ጋር እንድታደርጉ እየጋበዝኩኝ ለዛሬ ይዤላችሁ የቀረብኩት ርዕሰ ጉዳይ በገደብና ያለ ገደብ ከገቢ ግብር ነፃ የተደረጉ ገቢዎችን በተመለከተ ነው። ለአዋጁ አፈጻጸም ሲባል የሚከተሉት ገቢዎች ከገቢ ግብር ነፃ ናቸው ተብሎ ይዘረዝራቸዋል። ነገር ግን ሚኒስቴሩ በሚያወጣው መሰረት ገደብ የተጣለባቸው ክፍያዎች ይኖራሉ። ስለዚህ በመጀመሪያ ክፍል ላይ ለማየት የምንወደው ያለ ገደብ ከገቢ ግብር ነፃ ናቸው የተባሉት እነማን ናቸው የሚለውን ዘርዘር አድርገን ለማየት እንሞክራለን። በክፍል 2 ያለ ገደብ ከገቢ ግብር አብረን የምናይ ይሆናል። ቆይታ ከኔ ጋር እንድታደርጉ እጋብዛችኋለሁ ማለት ነው። ስለዚህ ያለ ገደብ ከገቢ ግብር ነፃ የተደረጉት ገቢዎች ምን ምንድን ናቸው ብለን በምናይበት ወቅት አንደኛው ሰራተኛው ሲታመም አሰሪው ለሰራተኛው ሕክምና አገልግሎት የከፈለለት ገንዘብ ይሄ ያለ ገደብ ከገቢ ግብር ነፃ የተደረገበት አግባብ አለ። ሌላው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት በውጭ ሀገር ለሚመድባቸው ሰራተኞች የሚከፈል አበል ይሄም ያለ ገደብ ከገቢ ግብር ነፃ የተደረገ ገቢ ነው። የመንግስት የልማት ድርጅቶች ወይም የመንግስት መስሪያ ቤቶች የቦርድ አባል ወይም ጸሐፊ እንዲሁም የፌዴራል እና የክልል መንግስታት ወይም የከተማ አስተዳደሮች በሚያቋቁሟቸው የጥናት ቡድኖች አባል ወይም ጸሐፊ በመሆን የሚከፈል አበል ያለ ገደብ ከገቢ ግብር ነፃ የተደረገ ገቢ ነው ተብሎ ተይዟል ማለት ነው። ሌላው ለሰራተኛው ጥቅም ተብሎ ከተቀጣሪ የወር ደመወዙ 15 በመቶ ባልበለጠ መጠን በየወሩ በቀጣሪ የሚዋጣ የጡረታ መዋጮ ወይም ፕሮቪደንት ፈንድ ያለ ገደብ ከገቢ ግብር ነፃ ተደርጓል። በመንግስት ሰራተኞች የጡረታ አዋጅ እና በግል ድርጅት ሰራተኞች የጡረታ አዋጅ ከገቢ ግብር ነፃ የተደረገ የጡረታ ገቢ በኢትዮጵያ ፌዴራላዊ የክልል ወይም የአካባቢ መንግስታት ወይም የኢትዮጵያ ብሔራዊ ባንክ ከመደበኛ ስራዎቻቸው ጋር በተያያዘ የሚያገኙት ገቢ ያለ ገደብ ከገቢ ግብር ነፃ ተደርጓል። በዓለም አቀፍ ስምምነት መሰረት ከገቢ ግብር ነፃ የሆነ የገቢ መጠን በማንኛውም መስክ ለላቀ የስራ ክንውን ወይም በታክስ አስተዳደር አዋጅ አንቀጽ 135 መሰረት የሚሰጥ ሽልማት ያለ ገደብ ከገቢ ግብር ነፃ ተደርጓል ማለት ነው። በተቀባዩ ላይ በደረሰ ጉዳት ወይም በሌላ ሰው ሞት ምክንያት የሚከፈል ካሳ ያለ ገደብ ከገቢ ግብር ነፃ ተደርጓል። ሌላው በትምህርት ተቋም ውስጥ ትምህርት በነፃ ለመከታተል ወይም የሚፈጸም ክፍያ ያለ ገደብ ከገቢ ግብር ነፃ ተደርጓል። ለቀለብ ወይም ለህፃናት ድጋፍ የሚሰጡ ክፍያዎች ድርጅቱ ከተቋቋመበት ዓላማ ጋር በተያያዘ ጋር የማይገናኝ የንግድ ስራ ገቢ ሳይጨምር ለትርፍ ያልተቋቋሙ ድርጅቶች የሚያገኙት ገቢ ያለ ገደብ ከገቢ ግብር ነፃ የተደረገበት አግባብ አለ ማለት ነው። ሌላው ገንዘብ በሚቆጠርበት ጊዜ ለሚደርስ ጉድለት ማካካሻ በሚሆን መጠን ብቻ ቀጣሪው ለተቀጣሪው የሚከፍለውና ለዚሁ ዓላማ መዋሉ የተረጋገጠ የጥሬ ገንዘብ ማካካሻ ክፍያ ያለ ገደብ ከገቢ ግብር ነፃ ተደርጓል ማለት ነው። በኢትዮጵያ ጸንቶ በሚሰራበት ሕግ መሰረት በተለይ ከገቢ ግብር ነፃ የተደረገ ገቢ ያለ ገደብ ከገቢ ግብር ነፃ ተደርጓል። ለመኖሪያ ቤት ሰራተኞች የሚከፈል ደሞዝ፣ በነዳጅ ስራ ላይ የተሰማሩ ስራ ተቋራጭ ለነሱ ስራ ተቋራጮች የሚፈጸሙ ክፍያ የሚኒስትሮች ምክር ቤት በሚያወጣው ደንብ ለኢኮኖሚ ለአስተዳደራዊ ለማህበራዊ ምክንያቶች አንድ ገቢ ከገቢ ግብር ነፃ ሊያደርግ ይችላል። ስለዚህ ይሄ አዋጁን መነሻ በማድረግ ያለ ገደብ ከገቢ ግብር ነፃ ሆኗል ማለት ነው። ለዛሬ በክፍል 1 ላይ ያለ ገደብ ከገቢ ግብር ነፃ የተደረጉ ገቢዎችን ለማየት ሞክረናል። በቀጣይ በክፍል 2 በገደብ ከገቢ ግብር ነፃ የተደረጉትን ለማየት እንሞክራለን። ደህና ቆዩ።